የሚለው ከእጮኛ ነበረችኝ ነው የሚለው። ያው እንግዲህ በሸሪዓዊ መልኩ ከመጋባታችን በፊት ግንኙነት ነበረን እና አሁን አንድ ሁለት ልጆች ወልደናል። ከጋብቻ በፊት አዎ ተጋብተው አንድ ሁለት ቀድሞ ከጋብቻ በፊት ግን ግንኙነት አለን። አሁን እሱን ነገር እንዴት ነው ማስተካከል የምንችለው? አሁንም አብረው ነው ያሉት ማለት ነው። በጣም ያሳዝን ነው። እንግዲህ ሙስሊም ተብሎ እንደዚህ አይነት የማይጠበቅ ነገር ነው። ከጋብቻ በፊት ያው እንግዲህ የታወቀ ነው፣ ሐራም ነው። ከጋብቻ በፊት ያለው ዝሙት ነው። ከዛ ሲጋቡ በስርዓቱ ተጋብተው ከሆነ ተጋብቻ ወዲህ ያለው ህጋዊ ሊሆን ይችላል። ምክንያቱም ያንን ተጋብቻ በፊት የነበረ ግንኙነት ያላቸው ሰዎች ሳይጋቡ በፊት ተለያይተው መቆየት አለባቸው። ቢያንስ 3 ደም እስከምትጨርስ ድረስ ማለት ነው። ያን አጣርታ እንደገና በስርዓቱ ተጋብተው ከሆነ ተተጋቡ ወዲህ ያለው ያው ህጋዊ ሆነዋል ማለት ነው። ያን ሳያደርጉ ደግሞ አንዳንዶቹ ዝም ብለው ዛሬ አብረው አድረው ወይም በሳምንቱ የሚጋቡም አሉ። ያ ደግሞ ስህተት ነው ራሱ። ምክንያቱም ሐራምና ሐራምን መቀላቀል የለበትም፣ ገደብ መኖር አለበት። ለዚህ በምን መልክ እንደተጋቡ ያው አልተገለጸም። አው እሱ የሚለው ምንድነው ያው ከግንኙነቱ በኋላ ኒካ አደረግን ነው የሚለው እና ኒካው በተደረገበት ወቅት እሷ ጸንሼ ነበር የሚል ጥርጣሬ አነሳች ነው የሚለው። ስለዚህ ስህተት ነው። ጽንስ ካለባት በዛ ሰዓት ጋብቻው ራሱ ህጋዊ አይደለም እና አሁንም ማስተካከል ከፈለጉ ማስተካከል፣ ተለያይተው 1-3 ደም እስከሚጨርስ ሲቆዩና እንደገና ማደስ አለባቸው ለወደፊቱ የተሻለ እንዲሆን ማለት ነው እንጂ ዝም ብሎ ዝፍቃጡ ሙቃ ነው እንደፈለጉ ዝም ብሎ ሳይጠይቁ ነው እንትን የሚሉት ማለት ነው። እና ሐራምና ገደብ አለበት፣ ገደብ መኖር አለበት ማለት ነው። ዛሬ በሐራም አድራ ነገ ደግሞ ካስራለሁ ብለህ ሙቀጥል ከሆነ ትክክል አይሆንም። ሸርዑ በሐላልም ይሁን በሐራምም አንዲት ሴት ተንታለች ያው መህር ይወጅብላታል። እንደገና ደግሞ እስቲብራእ ማድረግ አለበት ነው የሚለው። ኢዳ መቁጠር አለባት። የሐራሙ የብቻው ኢዳ ተደርጎ እሱ ሲያበቃ ነው እንደገና መታሰር ያለበት።